ግንባታው በ2008 ዓ.ም ሲጀመር በ900 ቀናት የማጠናቀቅ እቅድ ቢኖርም 9 ዓመት ሆኖት እንኳን አልተጠናቀቀም። ግዙፉ የአደይ አበባ ስቴዲየም። በቅርብ ጊዜያት ግን የተጀመሩ ስቴዲየሞችን የማጠናቀቅ ስራዎች መጀመራቸውን ተከትሎም 64 ሄክታር ላይ ያረፈውን የአደይ አበባ ስቴዲየም ለማጠናቀቅ የኢፌዴሪ ባህልና ስፖርት ሚኒስቴር ከቻይናው ኮሚኒኬሽን ኮንስትራክሽን ድርጅት ጋር የውል ስምምነት ተፈራርሟል። የኢፌዴሪ ባህልና ስፖርት ሚኒስትር ሸዊት ሻንካም ከተባበሩት አረብ ኤሚሬትስ መንግስት በተገኘ $57 ሚሊዮን የገንዘብ ድጋፍ ባለፉት 7 ወራት የምዕራፍ 2 ደረጃ 1 ስራዎች በተሳካ ሁኔታ በመጠናቀቅ ላይ እንደሚገኙም ተናግረዋል። የአሁኑ ስምምነት ደረጃ 2 እና ደረጃ 3 ስራዎችን ለማጠናቀቅ የተደረገ መሆኑን የተናገሩት ሚኒስትሯም ለቀሩት ስራዎች 18.6 ቢሊዮን ብር ውል መያዙንም አሳውቀዋል። የሎት 2 እና ሎት 3 138 ሚሊዮን 965,516 ከ76 ዩናይትድ ስቴትስ ዶላር ወይም ወደ ኢትዮጵያ ብር ስንቀይረው አሁን በወቅቱ ገበያ ዋጋ 18.6 ቢሊዮን ብር ፕሮጀክት ነው ዛሬ የምንዋዋለው። ይሄ ለኛ ለኢትዮጵያ ስፖርት ልማት ስኬት ትልቅ ድል አድርገን የምንወስደው ስራ ነው። ግንባታው ዓለም አቀፍ ደረጃውን በጠበቀ ሁኔታ በመካሄድ ላይ እንደሚገኝም ሚኒስትሯ ጨምረው ተናግረዋል። የጣሪያ ስራ፣ አጠቃላይ የስቴዲየም ቴክኖሎጂ፣ የግቢ አጥርና ውስጡን የማሳመርና የማስዋብ ለሌሎች ስፖርትም የሚሆኑ ፋሲሊቲዎችን የማሟላት ከፍ ያለ ስታንዳርድ የትኛውንም ዓለም አቀፍ ደረጃ ያለውን ጨዋታ ለማስተናገድ በሚያመች መንገድ ነው ስቴዲየሙ እየተገነባ ያለው። ልዩ ክትትልና አመራር በመስጠት ክቡር ጠቅላይ ሚኒስትራችን ለዚህ ስኬት ስላደረጉ፣ በቅርበት ስለሚያግዙ፣ ስለመሩ፣ ስለደገፉ እጅግ በጣም አድርገን እናመሰግናለን። በምዕራፍ 2 ደረጃ 1 ላይ መጠናቀቅ የሚቀራቸውን የመጸዳጃ መታጠቢያና እንዲሁም የሜዳና ፓርኪንግ ስራዎችን ጨምሮ ለማጠናቀቅ ይሰራል ያሉት ከኤችኤም ኢንጂነሪንግ የስቴዲየሙ ግንባታ አማካሪ መሰለ ኃይሌ የምዕራፍ 2 ደረጃ 2 እና 3 የጣሪያ ገጠማና የውስጥ ስራዎችን እንደሚይዝም ተናግረዋል። ፌስቱ ሎቱና ሎት 3 ሁለት ናቸው። በተለያዩ ነው የተጠኑት። ሎት 3 ቀለል አድርጎና ጣሪያውን ነው የሚይዘው። ግን ትልቅ ውዱ አንዱ ጣሪያው ነው። ይሄ ጣሪያው በ$70 ሚሊዮን የሚገመት ነው። 42,000 ሜትር ስኩዌር ገደማ ስፋት ያለው ነው። ከስፓኑም በጣም ትልቅ ነው። 30 ሜትር በላይ ዝም ብሎ በራሱ የሚሄድ ይሄ አንዱ ውዱ ነገር ነው። 3 የሚባለው እሱ ነው። 2 የሚባለው ፌስቱ ሎቱ አንደኛ ትንሽ የቀሩ የውስጥ ስራዎች ነበሩ። ለምሳሌ ለእግር ኳስ በጣም ፈጥኖ ስለነበረ የአትሌቲክስ አንዳንድ ስቶር የመሳሰሉ ፋሲሊቲዎችና እነኚህ በሎቱ ውስጥ ይካተታሉ። አማካሪው የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋና የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አሁን ላይ የተጫዋቾች ምቾትና ቴክኖሎጂ ላይ ትኩረት የሚያደርጉ በመሆናቸው ከብዛት ይልቅ ሌሎች ጉዳዮች ላይ ለማተኮር 62,000 የነበረው የመያዝ አቅም ወደ 60,000 ዝቅ መደረጉንም አሳውቀዋል። ግንባታው ከ2 ዓመት ባነሰ ጊዜ እንደሚጠናቀቅም ይፋ አድርገዋል። አሁኑ የፊፋና የካፍ አካሄድ ሁለት ነገሮችን ኢንፈሳይዝ ያደርጋል። አንደኛ የተጫዋቾች ሴፍቲ ትልቁ እሱም ቦታ ይሰጡታል እና የሚሄዱበት የሚወጡበት የሚገቡበት ከሰው ጋር አደጋ እንዳይደርስላቸው በታነል እንዲወጡ እና ነገር እንዳይወረወርባቸው እነኚህ ሁሉ ጥንቃቄዎቹን ያሟላ ነው። ሁለተኛው ደግሞ ሚዲያ ነው። ትልቁ ገቢ ከተመልካች የበለጠ ወደ ሚዲያ ስለሆነ አሁን ካፍ የመቀመጫዎቹን ብዛት ካፍና ፊፋ የመቀመጫዎቹን ብዛት እየቀነሰ ወደ ሚዲያ ፋሲሊቲ ከፍተኛ የሚዲያ ኮንፈረንስ ሩሞች 300-200 ሰው የሚይዙ ሚክስድ ዞን የዳይሬክት ትራንስሚሽን እነኚህ ሁሉ ያጠቃልላል። ከዛ ሌላ የቴክኖሎጂ ጉዳዮች ናቸው ትልቅ ገንዘብ የሚይዙት። እስከ ባዮሜትሪክ አይዲ ኤአይ ቤዝድ ካሜራ ሆኖ አንድ ሰው የት ገባ የት ወጣ ቁጥሩ ላይ ቁጭ ብሏል ወይ አላለም ወይ ተደብቋል፣ እንደዚህ ሁሉ ሊቆጣጠሩ የሚችሉ ቴክኖሎጂዎች ኤክስፔክት ይደረጋሉ። እነኚህን ሁሉ
ያጠቃልላል። ኮንትራክተሩም ትልቅ ጥረት አድርጓል። በዋጋም በምን አንዳንድ ነገሮች እንግዲህ ሰርቶ ሲጨርስ ደግሞ በጊዜ ይጨርሳል ብዬ ተማመናለሁ። ከ2 ዓመት ባነሰ ጊዜ ይጠናቀቃል።